ቅዱስ ያሬድ ይላል ሞትማ ለሚሞተው ይገባል፣ የማርያም ሞት ግን እጅግ ያስገርማል። አምላክ አበዊነ ለዘአብጽሐነ እስከዛቲ ሰዓት የአባቶቻችን አምላክ እስከዚህች ስላደረሰን ቅዱስ እግዚአብሔር አምላካችን ስሙ የተመሰገነና የተወደሰ ይሁን። ሁላችሁም ቀኝ እጃችሁን ከፍ አድርጉና ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት እኛ የአዳም ልጆች ነጻ በወጣንበት በትምህርተ መስቀል ፊታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ያሳለፍነውን ጊዜና ሰዓትን ለንስሐ አሳልፎ እችን ሰዓት ደግሞ እንድንጠቀምበት እንድንድን እችን ሰዓት ስለሰጠን ቅዱስ እግዚአብሔር አምላካችን ስለ ሁሉ ነገር ስሙ የተመሰገነና የተወደሰ ይሁንልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነና የተወደሰ ይሁንልን። ቅዱሳን መላእክት፣ ቅዱሳን ሰማዕታት እግዚአብሔር ባከበራቸው ባመሰገናቸው በዘላለማዊ ክብር ስማቸው የተመሰገነና የተወደሰ ይሁንልን። ባለ እግዚአብሔር ዲያቆናት የቤተ ክርስቲያኒቷ የጀርባ አጥንት የሆናችሁ የሰንበት ትምህርት ቤት ፍሬዎች ዛሬ ከሩቅም ከቅርብም ከመንበሩ ስር የሚፈልቀውን ጸበልን ለመጠጣት እምነትን ለመታሸት ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከትን ትካፈሉ ዘንድ በዚህች በተቀደሰች ስፍራ የተሰበሰባችሁ ክቡራን አባቶች፣ እናቶች፣ ወንድሞችና እህቶች ለመንግሥተ ሰማያት ቅርብ ናችሁ የተመረጣችሁ ሕፃናት ጭምር በኃያሉ በገናናው በአምላካችን በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔርን መስገን ብለን ስሙን እንድናመሰግን ምስጋና የባሕርይ ገንዘብ የሆነ ልዑል እግዚአብሔር አምላካችን ስሙ የተመሰገነና የተወደሰ ይሁን። እንኳን ለእመቤታችን ለቅድስተ ቅዱሳን ለአቁራሪተ መዓት ለሳሊተ ምሕረት ለድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን አደረሳችሁ። ለዚህ ላደረሰን አምላክ ሁሉ ብላችሁ አመስግኑ። ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ለአቁራሪተ መዓት ለሳሊተ ምሕረት ለኪዳነ ምሕረት አመስግኑ። ክብር ሁሉ ምስጋና ሁሉ ለእመቤታችን ለድንግል ማርያም ይሁን። ለስሟ ምስጋና ይሁን። በድጋሚ አመስግኑት ደስ ይበለን። ለጭንቁ ቀን አማላጅ ለንጽሕቷ ለውዴቷ ለአማላጅቷ አሁን በድጋሚ አመስግኑት። ክብር ሁሉ ምስጋና ሁሉ ለአምላካችን ለእግዚአብሔር ይሁን። በዛሬው ለተቀደሰች ስፍራ ተሰበሰብን። በዛሬው ዕለት አስተርዮ ለማርያም ብለን በዚህች በተቀደሰች ስፍራ ተሰብስበናል። አስተርዮ ማለት እንደምታወቀው እንደ ቤተ ክርስቲያናችን እንደ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከልደት ጀምሮ እስከ ጥር መጨረሻ ያለው ጊዜያት አስተርዮ ተብሎ ይታወቃል። ቅድስት ቤተ ክርስቲያናችንን ስለ አስተርዮ ታስተምራለች። አስተርዮ ማለት መገለጥ መታየት እንደሆነ ሊቃውንተ ቤተ ክርስቲያን ይተረጉማሉ። ይሁን እንጂ እመቤታችን ቅድስት ድንግል ማርያም በዛሬው ዕለት ለምን ትታሰባለች የሚለውን በበዛ ለ10 ለ15 ደቂቃ አብረን እንማማራለን። ማን ያስተምረን? ማን ያስተምረን? እግዚአብሔር አምላካችን የራቀውን አቅርቦ የረቀቀውን አጉልቶ ቃሉን እንዲያስተምረን የአምላካችን እግዚአብሔር ቅዱስ ቃል ይሁንልን። እግዚአብሔር ካላስተማረን እኛ ሰዎች ምንም ጥቅም ትርጉም የለንምና እግዚአብሔር ያስተምረን። ቅዱስ
ቅዱስ ያሬድ ይላል ሞትማ ለሚሞተው ይገባል፣ የማርያም ሞት ግን እጅግ ያስገርማል። ቃሉ ከኔ ጋር ትላላችሁ። ሞትማ ብሎ ለሚሞተው ይገባል፣ የማርያም ሞት ግን እጅግ ያስገርማል። ይህንን ቃል የተናገረው ልቆ በቤተ ክርስቲያናችን ውስጥ በየዕለቱ በየቀኑ የምታሰበው ቅዱስ ያሬድ ይህንን ቃል ጻፈልን። ይህንን ቃል የተናገረው ቅዱስ ያሬድ ነው ማለት ነው። ሞት ለሚሞተው ለሰው ልጆች ይገባል፣ የማርያም ሞት ግን አምላክን ለወለደች ሕይወትን ለወለደች ሕይወት የሆነውን ሞትን የሻረውን ሞትን የደመሰሰውን አምላክን ለወለደች የእመቤታችን ሞት ግን እጅግ ያስገርማል፣ እጅግ ይደንቃል ብሎ ቅዱስ ያሬድ ይናገራል። ስለዚህ በዛሬው ዕለት እመቤታችን ቅድስት ድንግል ማርያም ከዚች ዓለም መከራና ከዚች ዓለም ስቃይ ያረፈችበት ዕለት ነውና እንኳን አደረሳችሁ።